በአሁኑ ወቅት በደቡብ የኢትዮጵያ ክልል የተከሰተውን የሄሞራጂክ ፊበር አስመልክቶ ከጤና ሚኒስቴርና ከኢትዮጵያ የህብረተሰብ ጤና ኢንስቲትዩት የተሰጠ ጋዜጣዊ መግለጫ። የጤና ሚኒስቴር ከኢትዮጵያ የህብረተሰብ ጤና ኢንስቲትዩትና ከክልሉ ጤና ቢሮዎች ጋር በመተባበር የህብረተሰብ ጤና አደጋዎችን እንዳይከሰት የመከላከልና ከተከሰቱም በአፋጣኝ የማረጋገጥና የተቀናጀ የቅኝትና የምላሽ ስራዎች እያከናወነ ይገኛል። በአሁኑ ወቅት በደቡብ ኢትዮጵያ ክልል በጂንካ ከተማ ምንነቱ በመረጋገጥ ላይ ያለ የሄሞራጂክ ፊበር በሽታ መከሰቱ የቅኝት መረጃዎች ያመለከቱ ሲሆን እስካሁን ድረስ በ8 ሰዎች ላይ ህልፈትን አስከትሏል። በዚህም መሰረት የጤና ሚኒስቴር ከኢትዮጵያ የህብረተሰብ ጤና ኢንስቲትዩትና ከክልሉ ጤና ቢሮ ጋር በመሆን በደቡብ ኢትዮጵያ ክልል የተመዘገበውን የበሽታ መንስኤ ለማወቅና ተጨማሪ ስርጭትን ለመግታት እንዲሁም ለመቆጣጠር ፈጣን ምላሽ ሰጪ ቡድን ወደ ቦታው በመላክ የመስክ ግምገማዎችና የላቦራቶሪ ምርመራዎችን እያከናወነ ሲሆን በተጨማሪም የማህበረሰብ ቅኝት፣ የንክኪ ልየታ፣ የቤት ለቤት ልየታ እንዲሁም የህክምና አገልግሎት አሰጣጥን እያጠናከረ ይገኛል። በመሆኑም መላው ህብረተሰባችንና የሚመለከታቸው የባለድርሻ አካላት ሚኒስቴር መስሪያ ቤቱ ሌላ ተጨማሪ መግለጫ እስከሚሰጥ ድረስ ለመከላከል የሚከተሉትን ምክር ሀሳቦችና ጥንቃቄዎች ተግባራዊ እንዲያደርግ እናሳስባለን። በአፍ፣ አፍንጫ እና ሌሎች የሰውነት ክፍሎች የመድማት፣ ትኩሳት፣ ማስቀመጥና ማስመለስ ምልክት ሲኖር ወደ ህክምና ተቋማትና መሄድና በወቅቱ የላቦራቶሪ ምርመራ ማድረግ፣ ምልክት ከታየበት ማንኛውም ሰው ጋር ንክኪ በሚኖርበት ጊዜ ራስን የመከላከል ዘዴዎችን መጠቀም፣ ሁል ጊዜ እጅን በሳኒታይዘር ወይም በውሃና በሳሙና በመታጠብ ማጽዳት፣ ማንኛውም ጤና ተቋም በታካሚዎች ልየታ አካባቢ ልዩ ትኩረት በመስጠት የቫይራል ሄሞራጂክ ፊበር መሰል በሽታ መለየት፣ መመርመር፣ ማከምና ሪፖርት ማድረግ ያስፈልጋል ብለዋል። ይህን ታክሎ የሄሞራጂክ ፊበር የሚባለው በሽታ በቫይረስ የሚመጣ ከባድና እንዲሁም ለሞት ሊዳርግ የሚችል በሽታ ነው። እነዚህ በሽታዎች በሰውነት ውስጥ የደም መርጋት ስርዓት ላይ ተጽዕኖ በማሳደር እና የደም ስሮችን በመጉዳት ይታወቃሉ። በዚህም ምክንያት የውስጥ ደም መፍሰስ ያስከትላሉ። ዋና ዋና የሄሞራጂክ ፊበር አይነቶች የሚባሉት እንደ ኤቦላ፣ ማርበርግ፣ ላሳ ፌቨር፣ የክራይማን ኮንጎ ሄሞራጂክ ፊቨር እና ዴንጊ ሄሞራጂክ ፊቨር በመባል ይታወቃሉ። ምልክቶቹ እንደሚከተሉት ነው። ድንገተኛ ትኩሳት፣ ከፍተኛ የሰውነትና የጡንቻ ህመም፣ ድካም፣ ራስ ምታት፣ ማስታወክ እና ተቅማጥ የሆድ ህመም እንደሆነ ተገልጿል። ይህን ተከትሎ የዓለም ጤና ድርጅት በደቡብ ኢትዮጵያ ክልል በተጠረጠረው የቫይራል ሄሞራጂክ ፊበር ወረርሽኝ ዙሪያ ፈጣን ምላሽ ለመስጠት ከኢትዮጵያ ጤና ሚኒስቴርና ከኢትዮጵያ የህብረተሰብ ጤና ኢንስቲትዩትና ክልላዊ ጤና ባለስልጣን ጋር በቅርበት እየሰራ መሆኑን አስታውቋል። የጤና ባለሙያዎችን ጨምሮ በ8 ሰዎች ህልፈት ላይ ጉዳት እንዳደረሰ ተዘግቧል። የዓለም ጤና ድርጅት ለዚህ ወረርሽኝ ምላሽ ለመስጠት አስቀድሞ የሚከተሉትን እርምጃዎች ወስዷል። ባለሙያዎች መድኃኒቶችና ሌሎች አስፈላጊ ቁሳቁሶች እንዲሁም ለጤና ሰራተኞች የሚሆን የግል መከላከያ ቁሳቁስ ወደ ተጎዱ ከተሞች እንዲላክ ተደርጓል። ሌላኛው በወረርሽኝ የተጎዱ ማህበረሰቦች ውስጥ ንክኪን የመከታተል ስራን ድርጅቱ ደግፏል። ሌላኛው ሊኖር የሚችለውን ድንበር ዘለል ስርጭትን ለመከላከል ከደቡብ ሱዳን ጋር የዓለም ጤና ድርጅት ቢሮ ጋር በቅርበት እየተሰራ እንደሆነ ተዘግቧል። የዓለም ጤና ድርጅት ዳይሬክተር ዶክተር ቴድሮስ አድሃኖም እንዳስታወቁት ለአስቸኳይ ድጋፍ እንዲውል 300,000 የአሜሪካን ዶላር ከዓለም ጤና ድርጅት የአደጋ ጊዜ ፈንድ ለኢትዮጵያ ተለቋል ብለዋል። ድርጅቱ እንደ አስፈላጊነቱ ድጋፍን ለማሳደግ ዝግጁ መሆኑን ገልጸዋል።